ስለዚህ አበር እያያችሁ አትለፉ። ስለዚህ እኛ ጋር ቁባት ገባ ልግባ አገባ። ሰላም ናችሁ? አሃ ሰላም ነው። እንዳንተ ልከኝ ነው ትኩስ እንጀራ ናት ቀመሱልኝ ብላሻል። ሁለተኛ ልጅ እንወልዳለን ተነሽ። ሁለተኛ ተነሽ። ምን ምክንያት የለሽ? አረ ዶክተር ምንድነው የሰጠኝ? ሚስቴ እኮ አረገዘች። አሁን ለምሳሌ አሁን ሽንት ቤት ሸርት ተያዘ ሽንት ቤት መሄድ አለብህ። ግን የሆነ ካልገ ባለፈው ብዬሻለሁ። ሰላም ቤተሰቦቻችን እንኳን በሰላም መጣችሁ። ለዛሬ እናንተን ዘና ፈታ ቀብረር ሸብረቅ የሚያደርጉ የተለያዩ ቪዲዮዎችን ሰብሰብ አድርገን ይዘንላችሁ መጠናል። እስከ መጨረሻው አብራችሁን በመቆየት ዘና ፈታ እንድትሉ እንጠይቃችኋለን። ወደ መጀመሪያው ቪዲዮአችን እንለፍ። ሰላም ናችሁ? አሃ ሰላም ነው። እንዳንተ ልከኝ ነው ትኩስ እንጀራ ናት ቀመሱልኝ ብላሻል። ዋው ከመቀበል ወደ መስጠት ተሸጋገራችሁ። በቃ አለውት አንጣት። እሺ ምን ያስቆማል? ቀጥል። እናቴ እንግዳ መጥቶብኝ በዚች ፌስታል በርበሬ ላኪልኝ። መቼ ፌስታሏን ሳልክ በማደበሪያ ቢሆን ላኪልኝ ብላሻል። አረ ደግሞ በኋላ ደግሞ እንደያዘልኩ ደግሞ በዚችኛዋ ደግሞ ሃይላንድ ዘይት ላኪልኝ። መቼም ሃይላንዷን ሳልክ አረ እባክህ በ10 ሊትሩ ጀሪካ ላኪልኝ ብላሻል። ትገጥ እንዳልያት ለምን ነው እንጀራውን ሃይላሶ ለምን አለው? ለምን እንጀራ እናንተ ላስተዳድር? ቆይስ ቤት ሲል ላስተዳድር። አሁን እኮ መረረኝ። በቃ ሁለት መጋዘን የሚሆን እኮ ተበድራችኋል ከኛ። ደግሞ አንተ ትላለህ ቁንቁና ምንሽ ትገጥ እንዳልይ ደስ የሚል ከጎረቤት የልመና አካሄድ ነው። ለማንኛውም ግን እቺን አካሄድ ብዙዎቻችን ብንጠቀመው ራሳችንን ከችግር እናወጣለን፣ ጎረቤቶቻችንን ደግሞ ወደ ችግር እናስገባለን። ለማንኛውም አሪፍ ጨዋታ ናት። ወደ ቀጣዩ ቪዲዮአችን እንለፍ። ስሚ ቆንጆ፣ አንቺን ለፈተና ነው የመጣሽው። ሰዎቹ በቃ አንቺ ታልፋለሽ፣ ቦታ ቀይሪልኝ እስኪ። በቃ አንቺ ታልፋለሽ። ለኔ ያዥኝ። እኛ ወንዶች ብናልፍ ራሱ እኮ የማሳልፉ ሰዎች ቢሮ አስገቡን እኮ። አንቺ ያውፏ ብለሽ መተሻል፣ ታልፋለሽ። ቦታ ቀይሪልኝ። ምን ነው እኔ ነኝ እኮ የምፈትነው ፈተናው። መበላት ይላል። ፈተናውን ብታልፍስ እንዴት ሆነ ነው አሁን ከዚች ጋር የምትሰራው ወደፊት? ለማንኛውም እየተረጋጋን ምዕመናን እንደ ሀገር መረጋጋት ይኖርብናል። ሁሉ ነገር ለሴት ነው ቅድሚያ የሚሰጠው፣ ሁሉ ነገር ለሴት ነው እየተባለ እንደዚህ መበላትም አለና አንዳንዴ ተረጋግተን ማን ነው ቢሮውን የሚመራው እንዴት ነው የሚካሄደው የሚለውም ማየት ጥሩ ይመስለኛል። አሪፍ ጨዋታ ናት። ይመቻችሁ። የዛሬ አዲስ አበባ ላይ እንማሳያችሁ እንግዲህ እንደምታዩት ፒዛ አዘዝኩኝ። ሰው ያዘዘውን እኩል ልሁን ብዬ እንዴት አድርጌ ልበል? ልቤ ቀጠረ። ወደዛይን አልበላም ብዬ እኩል ልሁን ብዬ ነበር። ሹሮዬን አዘዝኩ። ሹሮዬን እንደምታዩኝ ሹሮዬን አዘዝኩና በላ አረኩኝ። ሹሮዬን እንደበለውኝ ትንሽ ጤንነት የተመለሰ ልቤ ቀጥ ብሎ ነበረ። ፒዛ እበላለሁ ብዬ እዛ አስጠላኝ። እንደምታዩት ሹሮዬን ግን ጠቅጠቅ አረኩና እጄን ልታጠብ ብዬ ሄድኩኝ። እጄን ልታጠብ በፈልገው እጁ መታጠቢያ ጭራሽ የለም። ብነቀንቀው አረ ያለ ነገር እንዳይሰበር ደግሞ ወደ አንድ አልገባ አልኩና አረ ልተዋልኩኝና ወደ ሽንት ቤት የገባው ሽንት ቤት የግብት አልኩኝና መታጠቢያዋን አውቃታለችን እንኳን አልኩና ነካ አሰጣተኝ አለችልኝ። አዛ እጄን ለቅለቅ ሁለት ጣቴን የታጠብኩ ለቅለቅ አልኩኝና እንዴት አድርጌ ስልኬን ይዣለሁ ባንድ እጄ አለመቻች ሲል እጄን ተጠጥጠጥ ባልኩና ደግሞ ያልተጠቀምኩበትን ሽንት ላጽዳ ብዬ እንደምትይ ፍስፍስ አረኩበትና የዛሬው ላይ ይሄን ይመስላል። ማን ነበረ ፋራ ኬካይ ብላ ያለው? በተጨማሪነትም ከኬክ በተጨማሪ ፋራ ፒዛ እንዳይበላ እንዲሁም ደግሞ እጁን በቧንቧ ወይም ደግሞ በጎማ ብቻ ይታጠብ። እውነት ነው። ፋራ ኬክ እንዳይበላ የሚባሉ እውነተኛ ምክንያቱ አሁን ነው የተገለጠልኝ። ለማንኛውም ፒዛም እንዳይበላ ተብሏል። ከዚህ በኋላ ፋራ ፒዛም ኬክም አይበላ ማለት ነው። ወደ ቀጣዩ ቪዲዮ እንለፍ። አረ ዶክተር ምንድነው የሰጠኝ? ሚስቴ እኮ አረገዘች። ምንድነው ያልኩህን ግን በሰዓቱ ላይ ተጠቀመች? አዎ ሰዓቱን ጠብቄ እኮ ነው ያወጣሁት። ወጥከው እንደፈራሁት። እሺ መከላከያውን አንተ ዋጥከው። ለመሆኑ ግን ቆይ ወንድ ልጅ መከላከያውን ቢወጥ ያስረግዛል? እንደዚህ ሚል ክፉ ጥያቄ ላነሳ ነበር። አይሆንም። ለማንኛውም በዚህ እድሜ ግን አንተ ምን ያደርግላል ነው? ወይስ እድሜህ
ቁመትህን በ50 እጥፍ ይበልጠዋል። ለማንኛውም መድኃኒቱን ለተገቢው ሰው ብትሰጥ ይሻላል። ወንድም ሂሳብ ከፍዬልሃለሁ። እሺ የኮካውን እንዴ ጥብስ ልበላ ጥሬ ስጋ ልበላ ሊያዝ እኮ ነው እንዴ? እኔ የዚህ የኮካ ነው ከፍኩልህ። እሱንም ልበላ ነው እንዴ? ልበላ ነው እሱንም እኮ ውድ ነው እሱ ያልያስ በቃ ይሄን ተይዋ በቃ እንዴ ግማሽ መክፈል አለ እንዴ ከሆነ እንዴ ራስህ ከፍለህ ብላ እንዴ ናይሶና ምን አይነት አይናጣ ጊዜ ላይ ደረሰን። አሜን ብለህ እንደመቀበል ራስ አይደል እንዴ ያዘዝከው ልትከፍል? ወይም እችለውም ማዘዝ ነው እሷ አለች ብለህ ነው እንዴ? እሺ ብትል ደግሞ በግማሽ ይዣለሁ ማለት አይቀርም በዚህ ሁኔታ። ለማንኛውም ምንችለውን እያዘዝን ኑሯችንን በተገቢው መንገድ ብንመራ የተሻለ ነው። ብራዘር ካታ ምን ነው በጉጣ ገምት በላ ምን ሽሮ ነው ደግሞ የምትበለው? ስጋ አምሮኝ የስጋ አምሮቴን ቁርጥ አለልኛው። የሚገርም አበጉ ጋር ጠገፍ ብይ አሚት ታረዶ በጋ የጎረቤት ነበር። የጎረቤት ነው ደግሞ ይጎርመኛል። ደግሞ ሽሮ ነው። ስጋ ማረኝ። አሁን ጠጋ ብዬ እኛውን ስጋ እየበሉ ይመስል የሚገርም እናታ እኔ ዝም ትል አራ እንዳገለው ሽተው ነው የሚገለው። ሽሮ ሲሸተው ይገለዋል አሉ። በጉ ሲሸተው ሽሮ ይሞታል። ይገሉ ይሆናል። እንዳገለው ስጋና ሽሮ እንዴት ነው? አንተስ ሞታል? አዩና ስጋማ ይዟል። እንዳትሞት ነው የምልህ። በልማድ አንተ አታሹብኝ ብላብኝ። እቺ ጥሩ አማራጭ ናት። ሽሮ ስጋን ይተካል ከሚሉት ያንተ ሳይሻል አይቀርም። በጉን ተደግፈ ለማንኛውም ተጠንቀቅ። የበሬ ስጋ ቢያምር ደግሞ በሬውን እደገፋለሁ ብለህ በቀንዱ ወቅት ሌላ ጣጣ እንዳያመጣብህ። ቤብ ወይዬ አንዳንዴ ለብቻ ስታወራ ሰው ቢይዘኝ ብለህ ፈርታታክል ምን እንደሚያስፈራኝ ታውቂያለሽ? በአንቺ ጭንቅላት ማለት ነው ብቻ ማውራት በጣም ኖርማል ከመሆኑ የተነሳ ሰው የሚያደርገዋል ብለሽ በኮንፊደንስ ነው ይተክሽኛል። አይስወርት ጋር የየሙት ነው የምልህ። ብቻ አውርታ አታውቅም? እስኪ የየሙት ብቻ ይኖራሉ። የየሙት ብቻ ይኖራሉ። ለነገሩ መጠየቄ እኔ ነኝ እኮ ጥፋተኛው። ኖ አንዳንዴ የሆነ ብቻህን ስትሆን ምናምን ነገር ከራስ ጋር እኮ ስልክ እያወራች ነው ነበር። እኔ እኮ በኢርፎን ምናምን እያወራሽ ነበር የሚመስለኝ። አይ ኖ አንተ ሳትኖር ምናምን እናንተ ነው የምታወሩት። እኔ እኮ አንድ ሚስት ያገባው መስሎኛል። እሺ ለምሳሌ አሁን የሆነ ነገር ለዲሲሽን ከበደክ። እሺ አሁን ለምሳሌ አሁን ሽንት ቤት ሸርተት ተያዘ ሽንት ቤት መሄድ አለብህ። ግን የሆነ ካልገ ባለፈው ቢሻለሁ ማለት ባለፈው ቢሻለሁ የኔ ፍቅር የኔ ህይወት ሁለተኛ በኔ ምሳሌ እንዳሰጭ ብዬሻለሁ አላልኩሽም? ተናግሬያለሁ አልተናገርኩም? ተናግሬያለሁ። እሺ ልንገርህ። ከዛ ብርድ ነው ዊንተር ነው አሉና ሽንት ቤት መሄድ አለብህ። ለምን ሸርተቴ ነው አጣድፈዋል። ግን ብርድ ነው። ግን መያዝ ራስን ትችላለህ። ከዛ ከአቅም በላይ ሲሆን ብቻ ናታወራ። ምን አይነት ምሳሌ ነው የምታመጪው? በእናትሽ ሌላ ጥሩ ነገር አታመጪም? ለምሳሌ ምን እንደምበላ ግራ ገባኝ። ሽሮ ልብላ ወይስ ምስር ልብላ ወይስ እንደቀደሙ ልጅ ሽሮዬን በጌን ተደግፌ ልብላ ብለሽ እንኳን አታስቢም? ምን አይነት ሐሳብ ነው? በእናትሽ ባታስቢ ነው የሚሻለሽ። ስለ ሸርተቴ ታስቢያለሽ? ለማንኛውም ጥሩ ባል ሰጠውሻል፣ ተንከባከቢው። ብላንች ምንም በላሁት ጓደኞቼ እዛ እንዳለ ተርበው እኔ ሁሉ ብቻዬን ስበላውን አላሳዝነትም እንዴ? እና ካዘንክላቸው ወስደስታቸው። አሁንማ አይደለም። አሁንማ እኔም ርቦኛል። መጀመሪያ እኔም ርቦኛል። ልብላና ከተረፈ ሰጣቸዋለሁ። ሸምሱ ይመች። ለነገሩ የብዙ ሰውን እኮ ሐሳብ ነው የተናገርከው።
ማካፈል ሳይሆን ሲተርፈው ማካፈል ነው የሚመርጠው ብዙ ሰው አይደል? ለማንኛውም ተመችቶኛል። ይመችህ ሸምሱ። የኔ እንኪ መድኃኒት ለራስ ምታትሽ። ኦኬ ሆድሽ ነው ለካ ያመመሽ። እንኪ ለወርቅ ቅርበትሽ። ፔሪድ ላይ ነሽ ለካ። እንኪ ለፔሪድሽ ማስታገሻ። ያማል እንዴ? እኔ ፔሪድ የማልመጣም አላምኝ ጤነኛ ነኝ። እንደዛ ከሆነ በጣም አሪፍ ነው። ምንም ምክንያት የለሽም ማለት ነው። እኔ ተወጥሽ ሁለተኛ ልጅ እንወልዳለን። ተነሽ ሁለተኛ። ተነሽ ምንም ምክንያት የለሽም። ፖሊስ ስታገባ እንደዚህ ነው ይወል በአቋራጭ ፖሊስ ስታገቢ እንደዚህ ነው ይወልሽ በአቋራጭ መርምሮ የሚፈልገው ነገር ላይ ይደርሳልና ዛሬ ሰበብ አይኖርሽም ማለት ነው። ሁሉ ነገር ተዘጋጅቶ እሱ ምን አይነት ልጅ እንደሚወልድ ራሱ በደንብ ተዘጋጅቶበት ነው የመጣው። ለማንኛውም ጥሩ መርማሪ ፖሊስ ባል ያለሽና በርቺ። እንግዲህ ሁለተኛው ልጅ ሲወልድ ደግሞ አሳየን። ልጅ አባት ጧት ቅዳሴ ገብቶ ከሰዓት መስጊድ ሰግዶ አሁን ደግሞ እዩ ጩፋ ጋር ሊጸልይ ሄዷል። ወይኔ የዮኒ ማኛ ልጅ ነኝ ማለት ነው። ኧረ ዮኒ ማኛ። እሺ አባት ቅድም እንትና ጋር ትላንት እንትና ጋር ከዛ ደግሞ ዛሬ ከእንትና ጋር ነው ያለው ብትባል አባቴ ሄኖክ ድንቁ ነው ወይ ልትል ነው? ለማንኛውም አሪፍ ጨዋታ ናት። ይመች። ይሄ መጣ። የምርሽ ነው ይሄ? አዎ። ምን ነው ጭራሽ መኪና እንኳን የሌለው በእግሩ ሜክሳ ነው ከጠበሽው። ይቅርታ ቆየኋችሁ። ቆይ ፈረስት ሌላችሁ አይደል እንዴ? አባ እንኳን ይዛት መጣ። ስራ ላይ ሆኜ ስላረፈርኩ ቶሎ መምጣቴን እንጂ እሱን አላሰብኩም። ድሮስ በእግርህ እየመጣህ ላታረፍድ ነበር። ጥሩ እንቀሳቀሳለሁ። እግዚአብሔር ካለ ደግሞ ለወደፊቱ። ስሚኝሃን ከዚህ ሰውዬ ጋር መሆን እድሜሽንም ጊዜሽንም ማባከን። ለምን መኪና እንኳን የለው ትንሽ ስጦታ እንኳን አላመጣልሽ። ነኝ ሄርሜ አቁሚ። አንቺ እንደምታስቢው ሀብትና መኪና ወሳኙ ነገር አይደለም። ዋናው ነገር ፈጣሪን የሚፈራ ጥሩ ልብ ያለው ስሜትሽን ሀሳብሽን የሚረዳ የሚደግፍሽ ብትሳሳች የሚመልስሽ እንጂ የማይጠላሽ ሰው ማግኘት ነው። እሱም እኔም ጤነኛ ሆነን እስከሰራን ድረስ ሀብት የሚገኝ ነገር ነው። በሷ ስም ይቅርታ ጠይቃለሁ። የሥራ ሰው እንደሆን ካውቃለሁ። ሌላው ቀስ ብሎ ይደርሳል። ወይኔ ፍቅር መጣ። እንግዲህ አልሸኘናችሁም። ወካርኩ እዚህ እንደሆንክ እንዴት አወቅ? ፍቅር ደግሞ ልትወስደኝ ነው? ኧረ ተረጋጊ። ቦስ ጠርቶኝ መጣሁት። ማ እሱ? ይቅርታ እንዳደርሳችሁ ትፈልጋላችሁ? አለቃ ራሳችን እንሄዳለን። እንሂድ። ቆይ ለምን እንደዚህ ማድረግ አስፈለገ? ማንን እንደወደድሽ ለማወቅ። እኔ ነው ወይስ ንብረቴን የሚለው? በመኪና የሚመጣ ማንም ሴት ትወደኛለች። እኔ ግን የምፈልገው እኔን በእኔነት የምትወድ ሴት ነው። እሱም ደግሞ አንቺን አግኝተሻል። ወይኔ ግን አንዳንድ ጓደኞች በእውነት ጓደኛ ባትሆኑ ይሻላችኋል። ራሳችሁም ተዋርዳችሁ ሌላውንም ነው የምታዋርዱት። በጣም ከባድ ነው አይደል? አንዳንዴ እሷ የሌላትን ሌላውን ትመክራለች፣ እሱ የሌለውን ሌላውን እንዲህ ብታደርግ ይለዋል። እሱ ግን እኮ አያደርገውም። ማን ነው? እንዴት ነህ? አናጺ እንደምትፈልጉ ተነግሮኝ ነበርና አናጺ አናጺ አንፈልግም። ግንበኛ ነው የምንፈልገው። አናጺ ትፈልጋለህ? ግንበኛ ነው የምንፈልገው። ይቅርታ አናጺ ብላችሁ ነው? ግንበኛ ነው የምንፈልገው። ይሄ አሟል እንደ ቆይ ግንበኛ እንደምትፈልጉ ሰምቼ ነውና አሁን አናጺ ነኝ ብላ አልመጣም እንዴ? እኔ ግንበኛ ነኝ። እንደዚህ እስከምትሆን ለምነህ ብበላ ይሻላል። እኔ እኮ ግንበኛ። ኧረ ሂድ ለምነህ ብላ። እንደዚህ ይሄ ሰው ያሟል እንደ ቆይ እርዳኝ ወንድሜ፣ ዝራበኝ አባይ ተቸገርኩ። አይዞህ ተረጋጋ። ምን ሆነ? አይዞህ በቃ ይኸው አይዞህ ያለ ልስራ ሲል ለመንከኝ ስለምን አመንከኛል። እኔ ግን አናጺ ነኝ። አንድ ምስማር ልምተበና አንድ በእናትህ ይሄ እኮ ምርጥ የሥራ ፈጠራ ነው እውነት። ግን ሚስማር ከምትመጣ ሰውየውን ራሱ በመዶሻው አንዴ ድው ብታደርገው አሪፍ ይሆን ነበር። አንዳንድ ሰው ግን መፍትሄ ላይ ሰጣችሁ እንዲህ ቢሆን ይላችኋል አይደል? በደንብ ልሁን አስጨርሰ ብርህን አግኝታል። ዋናው ነገር ብር ማግኘት አይደል? ሰርተሃል፣ ለፍተሃል። መልፋት አይደል መስራት ማለት? ለፍተሃል፣ ሰርተሃል፣ ብርህን አግኝታል። ጥሩ ነው።
ይመች። ሄሎ ብሮ፣ አንድ 500 ብር ካለ ላክልኝ እስኪ። ምሳል በለውም እንዳይጀልብላ። እንደዛ ከሆነማ እኔ አንድ ጥብስ አዝዤ ስላለው ሁለት አድርጌው ከዛው ለሁለት እንበላለን። የፈጠነ እዛው የተለመደ ቦታ እዛውም ስጋ። ብራዘር ቪዲዮ አቀርጂኝ ዳንሰኛ ነኝና በእናትሽ ቪዲዮ አጣው የሚቀርጸኝ አላስቸግርሽም። 5 ደቂቃ ብቻ በእናትሽ ብራዘር። ቁርስም ምሳም ብዬ ልበላ ነው እንዳትረብሽኝ፣ ሰዓት የለኝም። ኧረ በየምሳም አብረን እንበላለን፣ በዛው በሰፊ እንተዋወቃለን። ይሄማ ያቅም ልጅ መሆን አለበት። ኧረ አነጋገሩ ራሱ በቃ አንድ 30 ደቂቃ ቆያለሁ። አየ በቃ ችግር የለውም እኔ እበላዋለሁ። ኧረ ችግር የለውም። እሺ በቃ እሺ ያረፍክ ብላ። እዚህ አካባቢ ግን ቦታውን በእናትሽ ያው እዛ ጋር እንሂድ። የሚገርም ቦታ ነው። ያው የትም እንሄዳለን። ብሩ ነው ማኒስ ፓው ጆቶሬ ኮኔ ያንኩባ አሽራሎ ያንዲፓ ሚሮ ማሪ ማራኛ ኩባ Oh Jesus. Manatisa, How they struggle. manatisa, 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 manatisa. ወሬ ጭራስ ታይሚንግ ያው ቪዲዮ የሚገርም ነው። ማማ ያ ወይኔ በእናትሽ ብር አልያዝኩም መሰለኝ። ጌም ኦቨር። በቃ ዛሬ ባንቺ እንብላና ነገ እኔ አፍታታሻለሁ። ምን ይባላል? አሁን ተናዘቼ ከጀጀጀ ያርገ ብራጋግጥ የኔ ጌታ እጅን ከታጠብክ በኋላ እኮ ነው ያስጣለ። ወይኔ ለዚህ እኮ ነው አንዳንዴ ቀብድ መቀበል ጥሩ የሚሆነው በዚህ አይነት ጊዜ ላይ ነውና። ለማንኛውም እንግዲህ አይዞ ነው የሚባለው አይደል? አይዞ ወንድሜ፣ አይዞ በርታ። ሄሎ የኔ ፍቅር ወይኔ ቆይ እንዴት ነህ? ከጓደኛዬ ጋር እየመጣን ነው። እሺ ጓደኛም ይዘና ምን አንድ ላይ ከጓደኛሽ ጋር እየመጣችሁ? ውሰደኝ። ሄዳለህ እንዴ? አዎ ውሰደኝ። የወንዶች ጉዳይ ኧረ መተባበር። ለማንኛውም ሴቶች ደግሞ ምን እንደሚያስማማችሁ እስቲ ኮሜንት ላይ ጻፉልን። ምንድነው የሚያስማማችሁ? እንደዚህ ተሯሩጣችሁ ፍቅር በፍቅር ሆናችሁ ይዟችሁ የሚሄድ ነገር ምንድነው? እስቲ እሱን ጻፉልን ኮሜንት ላይ። ቀጣዩን ቪዲዮ እንመልከት። ስለዚህ አበር እያያችሁ አትለፉ። ስለዚህ እኛ ጋር ቁባት ገባ ልግባ አገባ ደራሽ ስንት 300 ስለዚህ አበር እያያችሁ አትለፉ። እንካፈል ማች ለኔ ብቻ እኮ ነው የሰጡት። እሷ ነች እንዴ? እሷ ግቢ እኮ ነው ተከራቸን እንዳልለወጥ እኮ ነው። አሁን ማታ ስጋ ምናምን ገዝቼ ስለምገባ ቅናት እኮ አርባክ ጸባይ ስለሌለ ነው። አንተ አይደለም ጎረቤት ሲጀመር እኮ ጎረቤት የምታውቀው ሰው እኮ አይጠግም። አርባክ የማታውቀው ሰው ይሻላል። ትሰጠውን አንተ እንደዛ ትላለህ። ስላልሰጠች ነው ግን እኮ ክፉ ስለሆንክ ነው። እቁብ ግባሽ እቁብኛው በቀን 3000 ቶሎ ትበትናላችሁ። አዎ ይሄ ይቀመጥ። አንተ አስብበታለሁ። አምጣ እቁብ ነው እቁብ ግባ። አንተ አስብበታለሁ። እቁብ ግባኛ ጋር እኔ እቁብ አልወድም። እንደውም ነው እዚህ እንደውም ለማኝ ነው ሲያን ያጣለማኛ ነው። ለማንኛውም አሪፍ ቢዝነስ እንደሆነ እያሳወቃችሁ ነው። ተጠንቀቁ። የሚያወሩት የብር መጠን ግን በጣም ነው የሚያስፈራው አይደል? ለማንኛውም ለዛሬ ያላቸው ቪዲዮዎች እነዚህን ይመስሉ ነበር። ዘና ፈታ እንዳላችሁ እናምናለን። በቀጣይ ቪዲዮቻችን እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ባይ ባይ። ይመቻችሁ።